አትናገሩ አላረፈድንም አርፍደናል አይደል? ያው የታወቀ ነው ሙሽራ ሁሉ ጊዜ ያው ጥቂትም ሰዓት ቢሆን ያረፍዳል መጽሐፍ ቅዱስም አይደል? እና እጅግ በጣም ይቅርታ እንጠይቃለን ብለዋል ሙሽሮቹ ስላረፈድን። ይቅርታ አደረጋችሁላቸው? ይቀመጡ። እሺ ይቅርታችሁን በልልታ እሺ። ለዚህ ያደረሰን አባቶቻችን አምላክ ለባህሪ ቅዱስ እግዚአብሔር ስሙ የከበረና የተመሰገነ ይሁን። አሁን ካለን ሰዓት አንፃር ምናልባት አባቶች ይታዩኛል፣ አንድ አባት ይታዩኛል። እሳቸው ወደዚህ መጡና 5 ደቂቃ ብቻ ጸሎትን አስጀምረው ከዛ 5 ደቂቃ ብቻ ትምህርቷን ያስተምሩንና ወደ ማዕዱ እንሄዳለን ማለት ነው። ሁሉ ጊዜ የነፍስ ምግብ መኖር አለበት አይደል? የስጋ ምግብ ሳይሆን የነፍስ ምግብ መኖር ስላለበት ነፍሳችን የምትሆነውን 5 ደቂቃ ትምህርት ይሰጡንና ከዛ በኋላ ጸሎት አድርገውልን ወደ ማዕዱ የምንሄድ ይሆናል ማለት ነው። አሁን ወደ አባታችን እንሄዳለን።